Hey guys, so ትናንትና ማታ በጣም ሂስቶሪክ የሆነ ኢቨንት ሄጄ ነበረና ይሄ this is a recap of የኢቨንቱ ቆይታዬ በዛውም እስከ መጨረሻው ድረስ ቆዩ ቆንጆ ኢንፎርሜሽን ነግራችኋለሁ። ሶ ይሄ ኢቨንት አኮያ ፕሮፐርቲስ የኢትዮጵያ ኤርላይንስ ሼባ ማይልስ የመጀመሪያው የሪል ስቴት ፕላቲኒየም ፓርትነር የሚሆንበት ኢቨንት ነበረ። ሶ ከዚህ በኋላ ከአኮያ ፕሮፐርቲዎች ቤት ሄዳችሁ ስትገዙ የኢትዮጵያን ኤርላይንስ ሼባ ማይልስ ጎልድ ስታር ሜምበር ትሆናላችሁ ማለት ነው። ሶ አኮያ ፕሮፐርቲስ ከተማ ላይ አሉ የሚባሉ ሳይቶች ላይ በጣም ግራውንድ ብሬኪንግ የሆኑ የሚገራርሙ ቢልዲንጎች እየሰሩ ይገኛሉ። ፒያሳ ላይ፣ ሳር ቤት ላይ፣ ሰሜን ማዘጋጃ ላይ ዩ ጋይስ በቃ ሞዴሎቹን መጀመሪያ ላይ አይታችኋቸዋልና በጣም ኢንሴን የሆኑ ሀገራችን ላይ ያልታዩ አይነት ቢልዲንጎች እየሰሩ ይገኛሉ ማለት ነው። ሶ በዚህ አጋጣሚ ደግሞ እናንተም ይሄንን ሳምንት አኮያ ዊክ ብለው ለሚገዙ ሰዎች በሙሉ ትልቅ ዲስካውንት አድርገው እየጠበቋችሁ ነው። ሶ ፕሮፐርቲ መግዛት ከፈለጋችሁ እንደዚህ ፕራይም አዲስ አበባ ሎኬሽን ላይ ማለት ነው ይሄ ድል እንዳያመልጣችሁ ቦሌ ጃፓን ናይል ሶርስ ቢልዲንግ የሚባል ህንፃ ላይ 8ኛ ፎቅ ላይ እየሄዳችሁ ይሄንን ዲስካውንት እንዳልኳችሁ ለአንድ ሳምንት ብቻ ነው የሚቆየው መጠቀም ትችላላችሁ ለማለት ነው። It was a very fun event. ህይወት was named their brand ambassador. በጣም it was very nice to attend. I'm very happy invite ስለተደረኩኝ የራሳቸው ቡና አኮያ ኮፊም ተሰጥቶኛል. I'm very happy. You know I love coffee. Anyway እንደዚህ አይነት ቆንጆ ኢንፎርሜሽን ልንገራችሁ ብዬ ነው. Thank you for watching. Bye.